በነገራችን ላይ ማሻላ መንገድ ላይ ነኝ። ሳዑዲ አረቢያ በማታ በጣም ነው የምታምረው። ቀን ቀን ግን የተመታች ከተማ ነው የምትመስለው ማለት ነው። ልክ እንደ ሸሌ ማታ ማታ ነው የሚያምረው። ሸሌ ማታ ማታ በመብራትና በባዝሊን ታምራለች ይባላል። ቀን ቀን ደግሞ በቃ ሰይጣን የነከሻት ውሻ ትመስላለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ የቻናሌ ቤተሰቦች፣ ለቤቴ አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይብ አድርጉ። ዘሙካ ወዴት ነው? ምንሼ ነው? አንቺ ልጅ አርፈሽ አትቀመጭም ወይ እንደምትሉኝ ባለሙሉ ተስፋ ነኝ። በቃ ምን ማድረግ አይቻልም እና ብዙ የምነግራችሁ ነገር አለ። ቪዲዮ ይውልኝ ማለት ነው እና ማለት ነው አንድ ከነ ሰኢድ ጋር የምትሰራ ቪዲዮዋን ይኸው ቀንጨብ አድርጌ ጎን ላይ እንዳስገባሁላችሁ እብድ አይሏት ሰው። እኛው እኮ ግርም የሚለኝ እዛው ሸቃላነቷ ትስራ ምናምን እያለች ሱመያን ስትሳደብ ሰምቼ ነው ማለት ነው። ጠይብ ሌሽ ነው ቆሻሻ ይቺ ባረጌ ቂጧን ያልጠረገች እኛው እያፈመስናቸው በመዳም ዋይፋይ እኛው እያየናቸው መልሰው እኛኑ ገረድ እዛው ግርድናዋ ትስራ እዛው ሸቃላዋ ትስራ ብላ የተናገረችው ንግግር እጅግ በጣም አናዶኛል ማለት ነው። የመዳም ቅመሞች እያንዳንዱ ሰው ለእናንተ ክብር ለሌለው ሰው ክብር እንዳሰጡት ቪዲዮዋንም እንዳታዩ ዲስክላይት እያደረጋችሁ ውጡ። ይቺ ቆሻሻ ባለጌ ባንዳ ማለት ነው። እነሱ እኮ ድሮም ሲጠግቡ አይቻሉ እንዴ ችግም እኛ ኮነን ምናይሽ የኢትዮጵያ ሕዝብ ቁርስ በልቶ ምሳ የማይደግም ረሃብተኛ ሕዝብ ካርድ ሞልቶ ዳታ ሞልቶ አንቺን የሚያይሽ ይመስልሻል? እንኳን አይደለም ዳታ ሞልቶ ያንቺን ወሬ ተጣላን ተለያየን ሀዩ እንዲያለች ሀዩ ሰኢድን ለገንዘብ ነው የፈለገችው ምናምን የሚል እዚህ ባዚንኬ ወሬ ሊሰማ ይቅርና ማለት ነው። እኛ እንኳን በኢሞ ገንዘብ አስገብተን ብር አውጡ ለማለት ኦንላይ ግቡ ብለን ተናግረን በሰው አስነግረን ደውለን ነው። ማንም ፋዲ ሰው የለም። እሺ ኑሮ በተወደደበት እናንተ ምን ታረጉት? የኑሮ ውድነት አታቁ። በቃ የዩቲዩብ ብር አሰከራችሁ ማለት ነው እናንተ ሰካራሞች። እኛ እዚህ አንድ ቀን ጥሩ አየር አናይ። መዳም ምን አለችኝ ከካሜራ በቃ ተደብቀን ምን ሰማች? ጥሩ ልብስ ስንለብስ አያምርባት፣ ፊታችን ፏሲል አትወድ። እንደዚህ እየተሳቀቅን ምን ታረጉት እናንተ ባለጌዎች ማለት ነው። ቆሻሻ ባንዳ ሴትዮ ማለት ነው። እንዴት ነው አንቺ አፍሽን ሞልተሽ ሸቃላ ምትዩ ማለት ነው። ሸቃላነትናችማ ተመሰከረልን እኮ ሸቃላ ሰርተን ይወልሽ ልንገርሽ ለእንዳንቺ አይነቱ ሰካራም ማለት ነው። እኛ ሸቃላነት ሰርተን ከዛም በኋላ እህት ወንድም አስተምረን ዩኒቨርሲቲ አስመርቀን ስራ አስይዘን ለራሳችን ባንሆንም የታመመ አስታመን መስጊድ ሰርተን ቤተክርስቲያን ሰርተን ስንት ነገር አድርገን ነው አንቺ ውስልክ ማለት ነው። ስንት ነገር አድርገን ማለት ነው እጃችን ዘርግተን ለኛ ባትዘረጉም ማለት ነው። እናንተ ግን ያሚመጣና አይዲያ ሲፈልግ የመዳም ቅመም ይነካል፣ ያሚመጣና የመዳም ቅመም ይነካል። እናንተ የኛ ጦስ ጥንቡሳስ ውሰዱ ማለት ነው። አንቺ ምላስ ብቻ አንቺንማ አላህ እኮ ሀዩን ያዘዘብሽ ወዶ አይደለም። እንደው ሀዩ ቁጥሯን ባገኝ ቁጥሯን ኮሜንት ላይ አስቀምጡልኝ። በደንብ ጠፍጥፊልን ደሞ እቺ ምላስ ብቻ እኮ ናት። ምላሷ ቤት መንታ ምላስ ማለት ነው። ሀዩን ስታይ እንዴት ልባቷ እንደምትሮጥ ማለት ነው። እቺ አስመሳይ ሌባ አንቺ ቆሻሻ አንቺም ሰው ሆነሽ ሸቃላት ያለሽ ሱመያማ የሴት ጀግና ናት። አይገርምሽም? አንበረከከችው። በዚህ አጋጣሚ አንድ ማለት የምፈልገው ነገር አለ ማለት ነው። ሴቶችዬ ማለት ነው ሴቶችዬ ምን አለ መሰላችሁ ሰኢድን ምንድነው የመጀመሪያ ሚስታችሁን የልጃችሁን እናት አብራ ደጉን ክፉን ያሳለፈችዋን ትታችሁ ወደ ሌላ ሴት የምትሄዱ እንደ ሀዩ ያለ እሳት የሆነ ሴት ይዘዝባችሁ። አንድ ምክንያቱም የመጀመሪያ ሚስታችሁን ጥቅም ታውቃላችሁ ማለት ነው። ሁለተኛው ደግሞ እየተነሳችሁ ሸቃላ ለምትሉ ሴቶች ማለት ነው። እኛ እኮ ሸቃላ ማለት እኮ ሰው ስራዬ ብሎ በቢዝነስ ይተዳደር የለ እንደ ስጋውን እየሸጠ አላህን እያስቆጣ መላእክቱን እያስቆጣ ሰማይ ምድሩን እያስቆጣ አንቺም ሰው ሁነሽ ሸቃላት ያለሽ እንዴ? አንቺ ማን ነበርሽ ትላንትና? እሽሩሩ ብዬ ያሳደግኩት ጥጃ ነው ምናምን የሚባል ተረት አለ። እናንተው ጨርሱላት በኮሜንት ማለት ነው። አፌን ከፍታለሁ ብቲ ዘምዘም ተናገረችኝ ብቲ አጥቤ ጨምቄ ነው ማሰጣሽ። ያንቺን እጥፍ ድርብ መንታ ምላስ ነው ያለኝ። እኔ የመዳም ቅመሞችን የሚነካብኝ ሰው አልወድም። አገሪቷን ላስጎብኛችሁ በዛው ማሻአላ። እና አንቺ ክፍታፍ ክፍት በርሜን ማለት ነው እንዴ! አንዴ ወንድሟ ይጠፈጥፋታል፣ አንዴ ሰኢድ ይጠፈጥፋታል፣ አንዴ እህቷ ተፈጥፋታለች፣ አንዴ ሀዩ ተፈጥፋታለች፣ አንዴ ሰኢድ ተፈጥፋታል። አንቺ አይገባሽም እንዴ? ዱላ ራትሽ ነው እንዴ? ወይስ የዩቲዩብ ብር ነው ያሰከራችሁ? ሌላው ደግሞ እየተመካከሩ እንደሚሰሩ ዩቲዩብ በአሁን ሰዓት ላይ
ቁጥር 2 ከአብርሽና ከሩታ ቀጥሎ ዩቲዩብን የተቆጣጠሩት እነ ሰኢድ ናቸው ማለት ነው። በመቀጠል በዚሁ አጋጣሚ ለሱመያ አንድ ማለት የምፈልገው ነገር አለ። ለወዳጅም ለጠላትም ቤትሽን ጥለሽ ልጆችሽን ይዘሽ ግርድና መሄድሽ በጣም ገርሞኛል። ይሄ በፓርቱቱ መጣበታለሁ በሰፊው ማለት ነው። ምክንያቱም እንዴት ማይሆን ነገር ለዛውም ስንት የሚሰደድ ሀገር እያለ ቤተሰብ አለሽ፣ እናት አለሽ። ስደት ይሄን ያህል ሀገር ቆይተሽ ሱመያ አባትሽን በሞት አጥተሽ ያገኘሻት እናትሽን እየጦርሽ ዱአ እየተቀበልሽ ባለሽ ገንዘብ ሱቅ ነገር እየነገርሽ ከእናትሽ ጎን ሁነሽ ልጅሽን ማሳደግ ስትቺ ካልቻልሽ ደግሞ ልጆችን ለእናትሽ ሰጥተሽ መምጣት ስትቺ ባልጠፋ ሀገር የመን ትሰደጃለሽ እንዴ? አንቺ ጥያቄ ሆኖብኛል። በሰፊው መጣበታለሁ እሱ በሌላ ርዕስ፣ ግን በዚሁ ልበል ብዬ ነው። እንዴት ሱመያ የመኒዎች እኮ እንዳለ ለማኝ ናቸው። ሳውዲ አረቢያ መንገድ ላይ የሚተዳደሩት በልመና የሳውዲ አረቢያ ሴቶች ናቸው አይደለ እንዴ? ዋሻው ሳውዲ አረቢያ ውስጥ መጥተው በልመና የሚተዳደሩት በየመንገዱ ሸሃዳ የየመን ሴቶች ናቸው። እና አንቺ ባልጠፋ ሀገር የመን ትሰደጃለሽ እንዴ? ምን ሆነሽ ነው? የመን ምን ያህል ገንዘብ ቢከፍልሽ ነው? አገራቸው እኮ የመጨረሻ ደሃ ሀገር ናት እኮ። ሳኡዲ እየመጡ በልመና ነው የሚተዳደሩት። ምን ሆነሽ ነው አንቺ? ወንዶቹ ከመጡ ደግሞ ልብስ ቤት ተቀጥረው ነው የሚሰሩት ወይም ጀዋል ቤት። እንዴት አንቺ ልጆችሽን ይዘሽ ሰኢድ ስትሬት ነው ምናምን የሚባል ቤት እየገዛ ለሁለታችሁም በስማችሁ ወደ አንቺ ሲመጣ ደግሞ አሁን ከ2 ሚሊዮን ብር በላይ ለሀዩ አስገብቶ ይሄ ሁሉ ገንዘብ ከወር ደግሞ ይሄን ያህል ደሞዝ አንቺም በዩቲዩብሽ ታገኛለች፣ ሰኢድም ያገኛል፣ ሀዩም ታገኛለች። እያንዳንዳችሁ ቻናል ትሰራላችሁ፣ ቻናል ትሸጣላችሁ። ይሄ ሁሉ ገቢ የት አድርጋችሁት ነው አንቺ የሰውን አንጀት ለመብላት የመን ሂደሽ እንደዚህ የምታለቃቅሹ? ገንዘብ ፍለጋ ልጅ የታመመች አየር ተቀየረባት ብለሽ ሸቃቅለሽ ድጋሚ ልትመለሽ ወደ ኢትዮጵያ። እውነት ህዝቡ ትንሽ ያሳዝናችሁ። አንድ አይዲያ ይዛችሁ ስትመጡ እናንተን ሰፍ ብሎ ሲከተላችሁ እንደ በግ አትቁጠሩን። በግ አይደለንም። እሺ እኛ የሚዲያ ሰዎች ስለምናቅ ይሸቅሉ ኦኬ ችግር የለውም ብለን እንላለን፣ አብረን እንሸቅላለን። እኛም በእናንተ እንሰራለን፣ ችግር የለውም። ለአንዱ ሲዘንብ ለአንዱ ያካፋል። ኦኬ ግን ለምንድን ነው በዚህ ልክ የምትዋሹት ነው? ውሸት ምንድን ነው በዚህ ልክ? እና ለዛች አሁን የዛሬው ዋይናው ፖይንቴ ለዛች ለቆሻሻ ሸቃላ ላለችዋ ሴትዮዋ አድርሱልኝ። እቺ መንታ ምላስ ማለት ነው። ኢትዮጵያ ስመጣ እንገናኝ ማለት ነው። አንቺ ዝፍት ማለት ነው። ንገሩልኝ ማለት ነው። ቤትሽ መጀመሪያ ሽሮ በደንብ መስራት ልመጂ ማለት ነው። እሺ እና ይሄንን ለማለት ወዳለሁኝ። እናንተ አይዲያ ሲጠርባችሁ እይታ ስታጡ እኛ ጋር መጥታችሁ ታለቃቅሳላችሁ። እኛው እናጠግባችኋለን። መልሳችሁ እኛ ላይ መጥታችሁ አፋችሁን ትከፍታላችሁ። ምድረ ክፍተ አፍ ማለት ነው። ይሄንን ለማለት ነው የምፈልገው። ሌላ ማለት የምፈልገው ነገር የለኝም። አበረታቱኝ። ወዳችኋለሁኝ። እናንተም እኔ የራሴ የግሌ አመለካከት ነው። እናንተ የመሰላችሁን የራሳችሁን አመለካከት፣ አስተያየት፣ ሀሳብ ኮሜንት ላይ አስቀምጡ። ዘሙካ ልክነሽ አይደለሽም የሚለውን በኮሜንት አሳውቁኝ። ወዳችኋለሁ። ባይ ባይ። ለቪዲዮ ርዝመት ይቅርታ ጠይቃለሁ። እርጥፍ ቅጥፍ ያለ ቪዲዮ ነው። መቼ እንደምፖስተው አላቅም። በነገራችን ላይ መንገድ ላይ ነኝ ማለት ነው። ከስራ ወጥቼ ማለት ነው። ጥሩ ስራ ደግሞ እንዲገጥመኝ ዱአ አድርጉልኝ። አላህ የተሻለ ነገር ይዞልን ነው አንድ ነገር የሚያሳጣን። አልহামዱሊላህ ለኩሉ ሀል። ይኸው መንገድ ላይ ነኝ። ሳኡዲ ይችን ትመስላለች። በዚሁ አጋጣሚ ላስጎብኛችሁ ብዬ ነው። ባይ ባይ። ይሄ መንገድ ላይ ነኝ፣ እየሄድኩ ነው። ከኋላ ነው የተቀመጥኩ። ይሄ ደግሞ ሹፌራችን ነው፣ እየወሰደኝ ነው። ከኋላ ነኝ። ወዳችኋለሁ። እኔ ደግሞ ዘሙካ ነኝ። ባይ ባይ።